አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የእሙረያን ቻናል ቤተሰቦች ሁላችሁም ሰላም ብያለሁ። አላህ ባላችሁበት ይጠብቃችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ቶሎ ቡና እያፈላን ነው እያፈላሁ ነው። ባካችሁ እየጠጣን ነው እላችኋለሁ እንጂ የማፍላቱን የመስራቱን ጉዳይ በእኔ ላይ ሆኗል እና የባለፈው ቡና ደግሞ ወጣ ቀኝ ሆነው ማለት ነው ጓደኛዬ ስለቆላችሁ ነው እንጂ እኔ በስነ ስርዓት ነው የምቆላው። እንደዚህ ምን አልኩኝ? አንቺ የት አለሽ አንቺ? አሁን መብራቱን አብሪውማ እና ቡናው ወልጣ ቀኝ ነው፣ ቡናው ያረረ ነው አሉኝ። ታዲያ ምን ልበል እኔ? አንቺን እኮ አያውቁሽም አያላዩሽም። ስለዚህ የኔ ውድ አወባያቸው እሺ በይማ አወበይ ለቪዲዮ ነው። ከቪዲዮ በኋላ እኮ እንተዋወቃለን አይደል? ማነው የቆለው ይባልፈው? ያው ለቪዲዮ እኔ ነኝ። አዎ። እና እንደዚህ ቡና እያፈላን ነው። ቶሎ ከኛ ጋር ቡና ጠጡ። ወጣቀኛ ጋር መቆላት ብሎ ወገጀልስ ማማል ነው ይቀርብ። አንተ ባልየው ደግሞ ወንዶች ደግሞ አትዩት። በቃ እሺ ወንዶች አያዩትም። እንደውም ይሄ ነው ወንዶች አያዩትም። ዋው ዋው ዋው! እስቲ ዛሬስ ምን ትሉ ይሆን? ዛሬስ ምን አሉ ይሏችኋል? እንደዚህ አይነቱ ነው እንግዲህ። ዋው ማሻአላህ አለኝ። አሊ ተፈወሽ እናቴ። የሰውዬ የምታስቀበል ደግሞ እኔ እቀበልልሻለሁ። በዚህ መልኩ ተቆልቷል ቡናችን። አልወጣውም ዘይት እናድርግበት እንዴ? አልወጣውም እንዴ? ልትቀቢው ነው እንዴ? ወላሂ እንደውም ከስተ ዛሬው ዛሬ ሲያሽቃብጥ ቡናው እያለቀ ስለሆነ እያለቀ ገዛልሽ ያዳልሽ የምር ሀብታሙን ጠይቀው ከዱባይ የሚቀበልልን ከሆነ ፈጅ ትልክልናለች። ወላሂ መርካባ። ኧረ አሁን በሱን ሳልጠይቀው ደግሞ ቶሎ ቡና እናፍላ እንጠጣ። አሁን አብረን እንጠጣለን ከነ መጨረሻው። የታለ ቁርሱ? ቁርሱ ተዘጋጅቷል። ታዩ አታውጪው። ታዩ ወይ ቡና ተፈልቶ ነው አይደል ቁርስ የሚቀርበው? ምንድነው እንደዚህ? እናማ አንቺ በልተሻል እንድትነና ተፈጥሽ ነው ራስቸው ደግሞ ዛጅ ማለት ነው። አላ ብቻ ተጨርስ ዞር አላልኩም ወላሂ ለካይማ ከፈቀርገሽ ስትሄጂ እንዴት ልጅ ለኔ አይደል እንዴት ወጪ ምን አንቀራፋፈይ ብዬ አንድ ሁለቴ ቀመስ ሰራ ሁለቴ አይደለም። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው እዩት፣ አበረታቱኝ። ያው ለመበረታታት ያክል ነው እንጂ ያን ያክል የሚሰራ ቪዲዮ የለም። ታውቃላችሁ ሁላችሁም። ግድ ነው ደግሞ ቪዲዮ መስራት እና ለዛ ነው እላችኋለሁ። ያለው የሌለውን ነው የምቀርጽላችሁ ከጓደኛዬ ጋራ። በኋላ ቡናውን እየጠጣን ደግሞ አንዳንድ ወሬዎችን እናወራችኋለን። እንድትሉ እናንተ ደግሞ ልጅ ነው የሚለው እሺ። ሀሳብ አስተያየታችሁን ትሰጡናላችሁ። መልካም ጊዜ ይሆንላችሁ። እሺ ጀማ እዚህ ደርሰናል። ቡናችን ተፈላልቶ መጥቷል። ቁርሱን ያው የተለመደ ነው። ማነሽ ለውዝ እንዳትበያልሽ፣ ለውዝ አታብዣልሽ ልጅ ማነሽ። ይኸው አንዳንድ አድርጌልሻለሁ። እሺ ጥሩ አይደለም አልሽኝ። እንግዲህ ግን ምንድነው ችግሩ ብልሽ አልመለሽም። አንዳንድ ፍሬ አድርጌያለሁ ግን ለጤና ጥሩ ካልሆነ ብዬ ማለት ነው። እና ይሄንን ይመስላል። ቡናን ጠጣ። ተአሉ ተፈደሉ ሽረቡ ገህዋ ያበንት የተረኳት የቡናይቱን መቅጃ ብዬ ያመጣሁት ነው። የቡና መቅጃ ብዬ ፎጣ መጣሁ። እንዴ በራሪ እኮ ታቃጥላለች። ስኳር የምትፈልጉ በስኳር ቀዳላችኋል። ስኳር የማትፈልጉ ደግሞ ትንሽዬ ነው ማድረግልሽ። እሺ ይሄው አድርጌያለሁ። ከዛማ በኋላ በማን እንጀምረው? ቢስሚላ። ኧረ ቀጥኗል መሰል አንቺ ልጅ ቀጥኗል እንዴ? ተፈተሉ። ይሄንን ይመስላል ቡና እና እየጠጣን እየበላን
تدي ما تولى كفش يا بنت سكري كلي أول حتى لأن أنت نمسكت مجمرة يلا ولا زوجتي شيء ይኸውልሽ ኧረ ይኸውልሽ እኔ ላንቺ ብዬ ነው እንጂ ግን እንትን ቢሆን አሪፍ ነበር። እሳ መያዣ ያላቸው ቢሆን አሁን ይሄ ዶሮ አይን የመሰለ ቡና ጉሉ ማሻአላ ዋው ማሻአላ ነው ግን ቀጭን ነው። ሳ ምን ባክሽ እንጠጣዋለን። አሪፍ ነው። አልቀጠንም። አቆላሉ ነው እንጂ ማለት ነው። አቆላሉ ምርጥ ስለሆነ እና እንዴት አየሽው? ቅመሽ ያለ ቆቢቴን ላጣጥምበት ነው። ከስደት ምን አተረፍሽ? ይሄን የመሰለ ቤት ጤናዬን አጥቻለሁ። ያተረፍኩት ሳይሆን ያጣሁት ነው የሚበዛው። እባክሽ ከስደት የሚገኘው አልሐምዱሊላህ ነው የሚገኘው ዋናው ነገር። ዛሬ ጀሚላ መሐመድ ቡና ናት የመጣኝ። ወላሂ አየር ላይ ነው የምትደግሚኝ። አላማችን መሳካቱ ነው የወጣ ነው ለዓላማ እስከሆነ ድረስ። ጤና ደግሞ ሀገራችንን ብንሆን እጡ ያለን ጤና ይጠፋል። ሳ ሚያብልም ያሀብቴ እና አየር ላይ ነው። አይ አዲስ ሸቀደውት ነው አይዛንቆል ዘንቀል ብላኝ ኧረ ደፋችብኝ። እኔ እዚህ ስኳር እንደፋሽ ብያለሁኝ። አንቺ ጀበና የቆጣ ነው እናንተ የምትመለከቱ ወይምር ወደ ይጣፍጣል። ማሻአላህ ነው ሲጀመር ቆላሉ ተናግሯል። ዛሬ ሳ አመታት አይቆላችሁ በያሁን ባለፈው አንቺ የቆሎች ጭስ ይሽታል። ወደዚህ አስጠይቅ ላንቺ ብዬሽ ነው አራቅሽዋልሽ። አመጣሁ አቀረብኩልሽ። ቀጥ ቢል እኮ አሁን ያለ ኮተት ጉድ በተጠንቀቅ ነው የሚቀረጽላችሁ። እሺ በተጠንቀቅ። ያለንበት ክፍል ሰፊ ነው የሚባለው ጠባብ ሰፊ ነው ግን ማፊ መካን ማፊ። ይሄ ምንጣፍ እኔ ደግሞ ይሄ ምንጣፍ ሳይ እናንተ ኢትዮጵያ ነው ያስታወስኩት። ኢትዮጵያ ብቻ ያለ መስሎኝ ነው መሰለኝ። ያን ዙሪያ ቁሳል ሰጣቸው ቀርቦ የኛን ዙሪያ እነማን ለባዶል አይራ በማስቀመጫው ረህማ መሬት አድርጊ ወደህ። እኔ እኮ ያቃጥላል ብዬ ነው እናቴ። ሰዎቹ በጎን እየደገሙ ነው። እኔ ግን ይኸው ገና ሁለተኛ ሰዎቹ ግን ሶስተኛ ደርሰዋል። ምን እንደነካቸው አላውቅም። እንግዲህ እንደዚህ ሆኗል እና ከጓደኛዬ ጋራ መለያያችን እየደረሰ ነው። ዱአ አድርጉልን። አቡዳቢ እኮ ነው ይሄዱን ባክሽ ሾ ጧጧው ተነስቶ ላትሄዱ ትፈራላችሁ እኮ እናንተ ፈራላችሁ። አይ እናደለን እናቴ እናደለን እና ማን ስመጣ ደግሞ አሁን እንደዚህ ፈራሽሽ ትጠብቂኛለሽ። እኔ ስመጣ ቡናሽን አፈላልተሽ እንደዛ አጨረሰሽ ምናምን ኢንሻአላህ ዳቦ ጋግረሽ። ምክንያቱም ምንድነው ሞኒ ሁኜ ነው የምመጣው ኢንሻአላህ። ከዛ ኬኩን ታዩ ኬኩን እንሰራዋለን። ነገሩ ቤታችን እንሰራለን። ዳቦ ጋግረሽ ጠብቂኝ። አራኔ ሰራውን ከዛ በኋላ ኬክ ይሰራል። ከዛ በኋላ እና ውድ ቤተሰቦቼ ሰርፕራይዝ ታረገኛለች። ያው ነግሬያትም በተሳካ አይሳካም እሱ። ለዛ ነው የምለፈልፈው። እሺ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሞኒ ልሆን ትንሽ ነው የቀረኝ። ስንት መሰላችሁ? 3000 ሰዓት ነው የቀረኝ። ይሄን 3000 ሰዓት ደግሞ በመተባበር ሙሉትና ማለት ነው ሞኒ ልሆን። ከዛ በኋላ